ሄሮድስ ቁጣ የሕፃናቶች ሞት። ከዚህ በኋላ ሄሮድስ ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣና ልኮ ከሰብአ ሰገል እንደተረዳው ዘመን በቤተልሔም አውራጃ የነበሩት 2 ዓመት የሆናቸውን ከዚያም የሚያንሱትን ሕፃናት ሁሉ አስገደለ። ሰብአ ሰገል ወደ እርሱ ባለመመለሳቸው ተበሳጭተው ሄሮድስ ራሱን እርምጃ ለመውሰድ ወሰነ። ምንጊዜም ሄሮድስ የሚፈልገው በቤተልሔም የተወለዱ የአይሁድ ንጉሥ የተባለው ሕፃን ክርስቶስ አግኝቶ መግደል ነው። ከሰብአ ሰገል መረጃ ለማግኘት ያደረገው ጥረት ሳይሳካለት ቀርቷል። ስለሆነም ሕፃኑ ክርስቶስ ያለበት ቦታ የሚጠቁም ሰው አላገኘም። ትክክለኛ መረጃ ባያገኝም ሰብአ ሰገል አንደበት የሰማውን ለእንቅስቃሴ መነሻ አድርጎ ተነሳ። ሄሮድስ እንደ እርምጃ ተጠቀመ። ሰብአ ሰገልን የመራቸው ኮከብ የተገለጠበት ዘመን ነው። ሰብአ ሰገል ጠይቆ የኮከቡን ዘመን ተረድቶ ነበር። ኮከብ ለሰብአ ሰገል ከተገለጠ ወይም ሰብአ ሰገል መምራት ከጀመረ 2 ዓመት እንደሆነው በጥንቃቄ ተረድቷል። ሰብአ ሰገል የመራቸው ኮከብ 2 ዓመት ከሆነ አይሁድ ንጉሥ የተባለው የቤተልሔም የተወለደ ሕፃኑ ክርስቶስ 2 ዓመት ሊሆነው ይችላል የሚል ግምት መገመት ጀመረ። ሄሮድስ በቦታው ቤተልሔም መሆኑንና የአይሁድ ንጉሥ የተባለ የሕፃኑ 2 ዓመት ሕፃን መሆኑን በመረጃ ተደግፏል። ነገር ግን በቤተልሔም ብዙ 2 ዓመት ሕፃናት ይኖራሉ። የአይሁድ ንጉሥ የተባለው ሕፃን እንዴት ለይቶ ማወቅ ይቻላል? ሄሮድስ ልብ የሚያረጋጋበት መፍትሔ አልተገኘም። ሌላ አማራጭ መፈለግ ግድ ሆነበት። ከዚህ በኋላ ሄሮድስ በቤተልሔም በአውራጃ የሚኖሩት 2 ዓመት የሆናቸውን እና ከ2 ዓመት በታች የሆኑትን ሕፃናት መግደል የሕፃናት አማራጭ የሌለው ጭንቀት መፍትሔ አድርጎ ወሰደው። በቤተልሔም ሕፃናት ላይ ይህንን ቀይ ሽብር ትእዛዝ ማስተላለፍ የፈለገው ከሚገድሉት ብዙ ሕፃናት አንዱ ክርስቶስ ሊሆን ይችላል ብሎ በማሰብ ነው። ሄሮድስ ከቤተልሔም ሕፃናት አንዱ ተነስቶ እንዳይቀር እጅግ ይጠነቀቅ ነበር። ወታደሮች በየሰፈሩ እየዞሩ ሕፃናቱን ቢገድሉ ብዙ ወላጆች ልጆቻቸውን ይሰውራሉ። ሕፃናቱ ከሞት ያመልጣሉ። ከሚያመልጡት ሕፃናት አንዱ ክርስቶስ ሊሆን ይችላል። ሌላው ደግሞ የሚገድሉት ሕፃናት ከ2 ዓመት በታች መሆናቸው በግምት አይታወቅም በማለት ይጨነቅ ነበር። ሄሮድስ ብዙ ሀሳቦችን ሲያንሸራሽር ከቆየ በኋላ በሁሉም ሕፃናት በቤተ መንግስት አንድ ቀን ቢገኝ የተሻለ ነገር አንድ ሆነ አሰበ። ነገር ግን ሕፃናቱ እንዴት እንደሚሰበሰቡ ሌላ ፈተና ሆነበት። በንጉሳዊ ትእዛዝ ወላጆች ልጆቻቸውን እየያዙ እንዲመጡ ቢደረግ በኃይል ወይም በግድ የሆነ ነገር ውጤታማ እንደማይሆን፣ ብዙ ሕፃናቶች እንደሚቀሩ አሰበ። መገመትም አላቃተውም። የቤተልሔም ሕፃናት አንድ ሳይቀር እንዲሰበሰቡ ለማድረግ የወላጆቻቸው ፈቃደኝነት አስፈላጊ ሆኖ አግኝቶታል። ስለሆነም ሄሮድስ ሕፃናት በቤተ መንግስት ለመሰብሰብ አንድ ምክንያት ፈጠረ። እንዲህም አለ፣ የሮም ንጉሥ ቄሳር የላከው መልእክት ከኔ ደርሷል። 2 ዓመት የሆናችሁና ከ2 ዓመት የሚያንሱት ሕፃናት እንደ ቁጥር ቄሳር አዞኛል። ለሕፃናት ወላጆች ገንዘብና ልብስ ሰጣቸው። ሕፃናቱም በቤተ መንግስት መልካም አስተዳደግ ያድጋሉ። ማርና ወተት የተመገቡ ጥበብ እየተማሩ በቤተ መንግስት አድገው የመንግስት ሰራተኛ ይሆናሉ። ይህ የተንኮል አነጋገር በአዋጅ አስነገረ። ያን ጊዜ አይሁድ የሮም ንጉሥ ቄሳር ቀኝ ገዢ ነበሩ። ሄሮድስ ከአይሁድ ንጉሥ ሊሆን የቻለው ከቄሳር ተወክሎ ነው። ስለሆነም ትእዛዙ ከቄሳር እንደመጣ አድርጎ በውሸት ማዕበል ቤተልሔም አጥለቀለቃት። ትእዛዙ ግን ከሮም ንጉሥ ከቄሳር የመጣ ሳይሆን የሐሰት አባት የሆነው ከዳቢሎስ የመጣ ነው። ሐሰት ከዳቢሎስ የተወለደበት በቤተ መንግስት ያድጋል። ንግስታቱ እንደ መጀመሪያ ልጆቻቸው ይወዱታል፣ ይንከባከቡታል። ሐሰት ለገዦች ስልጣን እድሜ ማራዘሚያ ይመስላቸዋል። ከዚህ በኋላ ብዙ ሕፃናት ከእናቶቻቸው ጋር በሄሮድስ ቤተ መንግስት ተሰባሰቡ። ልጅ ያላቸው ወላጆች ልጆቻቸውን እያያዙ ሲሄዱ፣ ልጅ የሌላቸው ድሆች ደግሞ ሀብት ንብረትን፣ ልብስ፣ ቀለብ ለመቀበል የሀብታም ልጆች እየተዋሱ ይዘው ሄዱ ነበር። ሄሮድስ በቤተ መንግስት 144,000 ሕፃናት ተሰበሰቡ። ሄሮድስ በተንኮል የሰነቀውን ተስፋ ዳቦ ሕፃናቱም ወላጆች የሚያጠግብ መስሎ ስለቀረበ በቤተልሔም አንድ ሕፃን አልቀረም። ሄሮድስ የሚፈልገው አይሁድ ንጉሥ የተባለው ሕፃን ክርስቶስ ግን ከ144,000 ሕፃናት መካከል አልነበረም። ሄሮድስ ከግብዝ አይምሮ ከ144,000 ሕፃናት አንዱ አይሁድ ንጉሥ የተባለው ሕፃን ሳይሆን አይቀርም ብሎ ሕፃናቱ እስኪገደሉ ቸኩል ነበር። ሁሉንም ሕፃናት ከገደሉ ብሎ ለወታደሮች ንጉሳዊ ትእዛዝ አስተላለፈ። ሄሮድስ ወታደሮች በአንድ ቀን ለ144,000 ሕፃናት አረዱ። የሰፈሩ ልቅሶ ዋይታ ሆነ። ታሪኩ በማቴዎስ ወንጌልና ጥር 3 ቀን በሚነበበው መጽሐፍ ስንክሳር ተመዝግቧል።
ነቢዩ ኤርምያስ ስለዚህ ጽኑ ሐዘን ትንቢት ተነግሮ ነበር። ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ። ራሄል ለልጆቿ አለቀሰች፣ መጽናናትንም አልወደደችም። የሉም የተባለው ተፈጸመ። ያዕቆብ ሚስት ዮሴፍ በነቢያትም ሐና መሆንም በዘፍጥረት 30 ከቁጥር 22 እና ከ35 ቁጥር 16 ተጽፏል። የቤተ መንግስት ህጻናት በሄሮድስ ሰይፍ በታረዱ ጊዜ ራሄል አልነበረችም። ሆኖም ልጆቻቸው የታረዱባቸው እናቶች የታረዱ ህጻናት የልጅ ልጆች ስለሆኑ በልጆቻቸው ሞት መጽናናት ያቃታቸውን እናቶች በራሄል ወክል ይናገራሉ። ኤርምያስ በልጆቻቸው